በአንድ ወቅት በቤተ መንግስት ዙሪያ ተቀምጠው የሚለምኑ ሁለት ሰዎች ነበሩ። ከነርሱም አንደኛው ፈጣሪን ማመስገን ይወድ ስለነበር ወገኖቼ የተባረከ ማለት ፈጣሪ የረዳው ነውና አትለፉኝ እያለ ይለምን ነበር። ሁለተኛው ግን ባጠገው ያለውን ንጉስ ለማስደሰት ብሎ የተባረከ ማለት ንጉስ የረዳው ነው እያለ ይለምን ነበር። በዛ ቤተ መንግስት ውስጥ ያለው ንጉስም ሁኔታው ሰማና በጣም ተደሰተ። ለሰውየውም ትልቅ ሽልማት ሊሰጠው አስቦ አንድ ትልቅ ወርቅ በሚያምር ኬክ ውስጥ አሰርቶ የተባረከ ማለት ንጉስ የረዳው ነው እያለ ለሚለምነው ለዛ ወዳጁ ወስዶ ሰጠው። ኬኩ የተቀበለው ለማኝም ሀብት እንጂ ኬክ ምን ያደርግልኛል ብሎ ለጓደኛው በትንሽ ብር ሸጠለትና ብሩን ይዞ ወደ ከተማ ሄደ። ጓደኛውም ኬኩ ለመብላት ሲቆርሰው በውስጡ ውድና ትልቅ ወርቅ አገኘና በጣም ተገረመ። ከዛ ኬኩን በላ፣ ወርቁም ይዞ ወደ ሌላ ቦታ ሄዶ ሀብታም ሆኖ መኖር ጀመረ። ከሶስተኛው ቀን በኋላ ንጉሱ በዚያ ሲያልፍ ንጉሱ ሀብታም ሊሆንለት የፈለገው ሰውዬ አሁንም እዛ ሆኖ ይለምናል። ያኔ እዛ የነበረው ጓደኛው ግን አሁን የለም። ንጉሱም ተገርሞ ጓደኛህስ የት ሄደ ብሎ ጠየቀው። እሱም ከትናንትና ምሳ ሰዓት በኋላ ወደዚህ አልመጣም አለው። ንጉሱም የገዛሁልህ ኬክስ የት አለ ብሎ ጠየቀው። አንተ ስትሰጠኝ ጠግቤ ስለነበር ለጓደኛዬ ሸጥኩለት ብሎ መለሰለት። ንጉሱም ሁኔታው ተረዳውና እውነትም የተባረከ ማለት ፈጣሪ የረዳው ነው ብሎ ወደ ቤተ መንግስቱ ተመለሰ። ብዙ ሰው በፈጣሪ ለሚደረግለት ድጋፍና በረከት ማመስገን ስለሚያቅተው ሊበላው የቀረበው ነገር በሙሉ ሳይበላው ከአፉ ይነጠቃል።